ሰበር ዜና 180 ሰዎችን ጭኖ ይሄድ የነበረው የኢራን ግዙፍ መርከብ እንግዲህ በዚህ ሰዓት በአሜሪካ ተመቶም መርከቡ ሙሉ ለሙሉ መስጠሙ ነው እየተነገረ የሚገኘው። 180 ሰዎችን ጭኖ የነበረው ይህ መርከብም እንግዲህ በአሜሪካ ሰርጓጅ መርከብ ጥቃት እንደደረሰበት ነው እየተነገረ የሚገኘው። ከነዚህ ሰዎች መካከልም ሙሉ ለሙሉ ማለት ነው 101 የሚደርሱ ሰዎች የት እንደደረሱ እንኳን አልታወቀም። ነገር ግን ቀሪዎቹ አስክሬናቸው እንግዲህ በባህር ዳርቻው ላይ ሲንሳፈፍ እንዲሁም በተጨማሪ ደግሞ በባህሩ ላይ እንግዲህ ራሳቸውን ለማዳን ሲሞክሩ ህይወታቸው ሲያልፍም እንግዲህ በቀጥታ የስሪላንካ መንግስት እንደተመለከተና ለነሱ እንግዲህ የነፍስ አድን ስራ እየሰራ እንደሆነ ነው እየተነገረ የሚገኘው። የስሪላንካ ባለስልጣናት እንዳወጡት መረጃ ከሆነም እንግዲህ 32 የሚደርሱ ሰዎችን በህይወት ለማትረፍ ተችሏል። እንዲሁም ደግሞ ቀሪዎቹን ሰዎች ፍለጋ እየተደረገ መሆኑን ነው በዚህ ሰዓት እየተነገረ የሚገኘው። የአሜሪካ የሰርጓጅ መርከብ እንግዲህ በዚህ መርከብ ላይ ጥቃት አድርሶበታል የሚል እምነት እንዳላቸውም ተናግረዋል። ይህንን ተከትሎም እንግዲህ የአሜሪካ የመከላከያ ሚኒስቴር እንዳወጣው መግለጫ ከሆነም እንግዲህ ይህንን መርከብ መተው እንዳሰጠሙት ጭምር መረጃዎችን እያጋሩ እንዲሁም ደግሞ መግለጫዎችን እያወጡ ነው የሚገኘው። ይህ ነገርም እየተባባሰ ነው። በየጊዜው የሚሰነዘሩ አዳዲስ ጥቃቶችም እጅግ በጣም አስደንጋጭነታቸው እየጨመረ ነው የሚገኘው። በአሁኑ ሰዓትም እንግዲህ ህይወታቸው የጠፉ እንዲሁም ደግሞ በመርከብ ውስጥ የሰመጡ ሰዎች እስካሁን ድረስ ሙሉ ለሙሉ ወጥተው አልተገኙም። ነገር ግን አሁንም ፍለጋ እየተደረገባቸው እንደሆነ ጭምር የተነገረ የሚገኘው። አሁንም ለሟቾች ነፍስ ይማር። በሌሎች አዳዲስ መረጃዎች በድጋሚ መልሳለሁ። የፕላስ ምልክቷን መጫናችሁን አትርሱ። መልካም ምሽት ይሁንላችሁ።